አሁን የምነግራችሁ ነገር በጥንቃቄ ከሰማችሁ ዩቲዩብ ቻናል ያለምንም ማይክ ያለምንም ካሜራ ፊታችሁን ሳታሳዩ የምትሰሩበትና ብዙ ገንዘብ የምታፍሱበት ትክክለኛና እውነተኛ መንገድ በዚህ ቪዲዮ እያንዳንዱ ስቴፕ ብሬክዳውን አድርጌ ያሳያችኋለሁ። አሁን ላይ በጣም ብዙ በርካታ ሰዎች ዓለም አቀፍ ኮንቴንት ፌስለስ ዩቲዩብ ቻናል ሰርተው በብዙ ሺህ ዶላሮች እያገኙበት ነው ያለው። ስለዚህ እናንተም ደግሞ ይህንን ኦፖርቹኒቲ ተጠቅማችሁ የምትሰሩበት ትክክለኛና እውነተኛ መንገድ አሳያችኋለሁ። እናንተ እዚህ ኦፖርቹኒቲ ውስጥ በመሳተፍ የዩቲዩብ ፌስለስ ቻናል መስራት ትችላላችሁ። አብዛኛው ሰው ዩቲዩብ መጀመር ይፈልጋል፣ ግን ፊቱን ማሳየት አይፈልግም። ይህ ፌስለስ የዩቲዩብ ቻናል ደግሞ ለእንደዚህ አይነት ሰው እጅግ በጣም አስፈላጊ ነው። ዋናው ግን የእናንተ ኢንተረስት ነው። ስለዚህ ይሄ ቪዲዮ እጅግ በጣም ጠቃሚ ስለሆነ እያንዳንዱ ስቴፕ ካልተከተላችሁና አንድ ነገር ሚስ ካደረጋችሁ የዩቲዩብ ፌስለስ ቻናል በትክክለኛ መንገድ መስራት አትችሉም። ስለዚህ እያንዳንዱ ነገር ነው የማሳያችሁ። እኔ በማሳያችሁ መንገድ ዩቲዩብ ፌስለስ ቻናል ከፍታችሁ መስራት ትችላላችሁ። እንግዲህ ንግግር ብቻ እንዳይሆንብኝ አንድ የዩቲዩብ ፌስለስ ቻናል አሳያችኋለሁ። እንግዲህ ምን ያክል ቪው እያገኘ እንደሆነ መመልከት ትችላላችሁ። ተመልከቱ፣ እዚህ ጋር ያለው የዩቲዩብ ቻናል ምን ያክል ሰብስክራይብ እና ምን አይነት ቪው እያገኘ እንደሆነ። እንግዲህ ይሄ ቻናል ፌስለስ ቻናል ነው፣ ዓለም አቀፍ ኮንቴንት ነው የሚሰራው። በጣም በሚሊዮን ቪው ነው እያገኘ ያለው። እንግዲህ ሰብስክራይቡን ተመልከቱ፣ 1.9 ሚሊዮን እጅግ በጣም ብዙ ነው። እንግዲህ ተመልከቱ፣ እዚህ ጋር መተን ፖፑላር የሆኑ ቪዲዮዎችን እስቲ እንመልከት። ፖፑላር የሆኑ ቪዲዮዎች የዚህ ሰውዬ 9.9 ሚሊዮን ቪው የታየ ቪዲዮ አለው። 7.1 የታየ አለው። 5.6 5.3 ሚሊዮን እንግዲህ በሚሊዮን እይታዎች ነው እያገኘ ያለው። ስለዚህ የዩቲዩብ ፌስለስ ቻናል ሆኖ እንኳን ምን አይነት ቪው ማግኘት እንደሚቻል ከዚህ ማየትና መማር ትችላላችሁ። ታዲያ እናንተ እንዴት ነው የዩቲዩብ ፌስለስ ቻናል በትክክለኛ መንገድ የምትሰሩት? ይህንን ቪዲዮ አንድ ስቴፕ ሚስ የምታደርጉ ከሆነ ፌስለስ የዩቲዩብ ቻናል በትክክለኛ መንገድ ከፍታችሁ መስራት አትችሉም። ምክንያቱም ፌስለስ ዩቲዩብ ቻናል ስትሰሩ ትልቅ ቻሌንጅ የሚሆነው ኮፒራይት የሚባል ነገር አለ። ስለዚህ እንዴት ነው ኮፒራይትን አምልጠን ፌስለስ የዩቲዩብ ቻናል የምንሰራው የሚለውንም በቪዲዮ መሀል ላይ እነግራችኋለሁ። ስለዚህ እያንዳንዱን ነገር ምነግራችሁ በትክክልና በጥንቃቄ እንድትሰሙ ይፈልጋል። የመጀመሪያው ስቴፕ ዩቲዩብ ፌስለስ ቻናል ለመጀመር የምትመርጡት ኒሽ ነው። እንግዲህ ፌስለስ ቻናል የምትሰሩት ዓለም አቀፍ ኮንቴንት እስከሆነ ድረስ የምትመርጡት ኒች ዓለም አቀፍ መሆን አለበት። አሁን ላይ በጣም ሃይ ዲማንድ ያላቸው ኒቾች ኤአይ እና ቴክ ናቸው የመጀመሪያውን የሚይዙት። ከዛ በመቀጠል ደግሞ ቢዝነስ እና መኒ ቻናሎች አሉ፣ ሞቲቬሽናል ቻናሎች አሉ፣ ሴሌብሪቲ ስቶሪዎች፣ ፋክት እና ዶክመንተሪ እነዚህ የመሳሰሉ ቻናሎች በጣም ተፈላጊ የሆነ ኒሽ ስለሆነ በእነዚህ መክፈት ትችላላችሁ። ለምሳሌ ደግሞ ስፖርታዊ የምትፈልጉ ከሆነ ዓለም አቀፋዊ የሆኑ ተጫዋቾች አሉ አይደለ? ሜሲና ሮናልዶን ተጠቅማችሁ ለምሳሌ እንደ አንድ ኒች ወስዳችሁ እነሱ ላይ ቪዲዮ መስራት ትችላላችሁ። ፌስለስ የዩቲዩብ ቻናል በጣም ብዙ ሚሊዮን ቪው ማግኘት ይቻላል። እንግዲህ እንደዚህ በሚሊዮን እይታ ሲያገኙ ብራቸውም ደግሞ እንደዛው ከፍ እያለ እንደሆነ በጣም ብዙ ብር እያገኙበት እንደሆነ ልነግራችሁ ፈልጋል። እጅግ በጣም የምትመርጡት ኒች ወሳኝ ነው። እዚህ ጋር በደንብ አጥብቃችሁ እንድትሰሙ ይፈልጋለሁ። የምትመርጡት ኒች ዓለም አቀፋዊና ሃይ ዲማንድ ያለው ኒች መሆን አለበት። እሺ፣ ኒች ከመረጣችሁ በኋላ ቀጣዩ ስቴፕ የሚሆነው ኤአይን መጠቀም ነው። እንግዲህ ኒች ከመረጣችሁ በኋላ ኤአይን ለብዙ ነገር መጠቀም አለባችሁ። ስክሪፕት ለመጻፍ ሊሆን ይችላል፣ የተለያዩ ነገሮች ተምኔል ለመስራት ሊሆን ይችላል፣ ለቪዲዮአችሁ ዲስክሪፕሽን ታግ፣ እነዚህ ነገሮች ሁሉ የምትጠቀሙት ከኤአይ ጋር ነው። ለስክሪፕት በጣም ወሳኝና ጠቃሚ የሆነው ኤአይ ቻት ጂቢቲ ነው። ስክሪፕት ላይ በጣም ጎበዝ ነው ቻት ጂቢቲ። ስለዚህ ቻት ጂቢቲን በመጠቀም ስክሪፕት መጻፍ ትችላላችሁ። እንዴት ነው ኤአይን በአግባቡ መጠየቅና መጠቀም የምንችለው የሚለውን ብዙ ቪዲዮዎች ሰርቼላችኋለሁ። እነሱም ቪዲዮዎች ማየትና መጠቀም ትችላላችሁ። ስለዚህ የሁለተኛው ስቴፕ የሚሆነው ኤአይን ተጠቅማችሁ ለእያንዳንዱ ቪዲዮችሁ ስክሪፕት ማዘጋጀት ነው ማለት። ሶስተኛው ስቴፕ ደግሞ ኤአይ ቮይስ መጠቀም ነው። እንግዲህ እናንተ ምንም መናገር አይጠበቅባችሁ። የጻፋችሁትን ስክሪፕት ከቻት ጂቢቲ ተቀብላችሁ ለኤአይ መስጠት አለባችሁ። ሌላ ደግሞ ኤአይ ቮይስ ኦቨር የሚሰሩ የተለያዩ ኤአይዎች አሉ። በዋናነት ለቮይስ ኦቨር ተብሎ የተዘጋጀ ኤአይ አለ፣ 11 ላብስ ይባላል። እዛ ላይ የጻፋችሁትን ስክሪፕት ወስዳችሁ እንዲያነብላችሁ ማድረግ ትችላላችሁ። ስለዚህ ይሄ በጣም ቀላሉ መንገድ ነው። 11 ላብስ ላይ ሄዳችሁ ያዘጋጃችሁትን ስክሪፕት ታስገባላችሁ። ከዛ በኋላ የተለያዩ ሰዎች አሉ እዛ ላይ የተመቻችሁን ድምፅ ከነሱ ቀርጣችሁ በደንብ ሪያሊስቲክ የሆነ ቮይስ ነው የሚሰጣችሁ። ከሰው ልጅ ጋር ተመሳሳይ የሆነ ሪያሊስቲክ የሆነ ቮይስ ይሰጣችኋል። 11 ላብስ ላይ ኤአይ ቮይስ ጀነሬትድ
መጠቀም ትችላላችሁ ማለት ነው። ስለዚህ እናንተ ራሳችሁን ሪከርድ ማድረግ አይጠበቅባችሁም ማለት ነው። አራተኛው ስቴፕ በጣም ደስ የሚልና ስራችሁን የሚያቀልላችሁ ነው። ቪዲዮአችሁን አውቶማቲካሊ ጀነሬት ማድረግ ነው። እንግዲህ ቪዲዮአችሁን በተለያዩ ኤአይዎች መስራት ትችላላችሁ። እንደ ካፕከት እንደዚሁም ካንቫ የተለያዩ ኤአይዎች አሉ ቪዲዮአችሁን ጀነሬት የምታደርጉ። እኔ ግን ለእናንተ ቀለል የሚለው መንገድ ብዬ የማስበው ካፕከት እና ካንቫ እንደ ጀማሪ በጣም ቀላል የሆኑ አውቶማቲካሊ ቪዲዮአችሁን ጀነሬት ለማድረግ የሚረዱ ናቸው። በዲስክቶፕ ካፕከት ላይ ገብታችሁ ኤአይ ቪዲዮ ጀነሬተር መስራት ትችላላችሁ። ኤአይ ቪዲዮ ሜከር የሚል ነገር አለ። እዛ ላይ ገብታችሁ ቪዲዮዎቹን አውቶማቲካሊ ጀነሬት ማድረግ ትችላላችሁ። በካንቫ መስራት ትችላላችሁ። ስለዚህ እጅግ በጣም ጠቃሚና ወሳኝ ነው። ስራችሁን ያቀልልላችኋል። ስቶክ ቪዲዮ ወስዳችሁ እየሰራችሁ ጊዜያችሁን መግደል አይጠበቅባችሁ። የተለያዩ ኢሜጆችን ራሱ አውቶማቲካሊ ከእናንተ ስክሪፕት ጋር የሚሄደውን ፎቶዎች ጀነሬት እያደረገ ቪዲዮ ይሰራላችኋል ማለት ነው። ስለዚህ አውቶማቲካሊ ነው ቪዲዮችሁን ሜክ የምታደርጉት። እንግዲህ ኤአይን እየተጠቀማችሁ ፌስለስ የሆነ ዩቲዩብ ቻናል መስራት በጣም ቀላል ነው። ግን የመጀመሪያ ጊዜ ያው የተወሰኑ ስትራግሎች ይኖራሉ። ቪዲዮአችሁ ቫይራል እስኪወጡ ድረስ ስትራግል የማይቀር ነው። ግን ቪዲዮአችሁን አውቶማቲካሊ ነው ጀነሬት የምታደርጉት። ይሄ ደግሞ በጣም ቀላል ነገር ነው። ስቴፕ 5 ደግሞ ተምኔል መስራት መቻል ነው። ተምኔልም የምትሰሩት ኤአይን በመጠቀም ነው። እንግዲህ ተምኔልን ለመስራት ካንቫንም መጠቀም ትችላላችሁ፣ ጄሚናይን መጠቀም ትችላላችሁ። ስለዚህ ጄሚናይን እኔ ብዙ ጊዜ የምጠቀመው ጄሚናይ ነው። ጄሚናይ ያው ናኖ ባናና አለ ኢሜጅ ጀነሬት የሚያደርግ ጄሚናይ ላይ እሱን በመጠቀም ነው ብዙ ጊዜ ተምኔሎችን ከጄሚናይ ጋር ነው የምሰራው። እናንተም ጄሚናይን እና ካንቫን አንድ ላይ በመጠቀም ተምኔላችሁን አሪፍ የሆነ ተምኔል ነው መስራት ያለባችሁ። እንግዲህ ዓለም አቀፍ ኮንቴንት ነው እየሰራችሁ ያላችሁት። የምትሰሩት ተምኔል ለምሳሌ የኢትዮጵያ ባንዲራ ምናምን አድርጋችሁ ብትሰሩ ምናልባት የኢትዮጵያ ኦዲየንስ ሊነካው ይችላል እንጂ ዓለም አቀፋዊ አይሆንም አይደለ? ስለዚህ የምትሰሩት ነገር ዓለም አቀፋዊ እስከሆነ ድረስ ተምኔላችሁ ያንን የሚገልጽ መሆን አለበት። ስለዚህ የምትሰሩት ተምኔል በጣም ስትሮንግ ሊሆን ይገባል። ዊክ ተምኔል ከሆነ ወይንም ደግሞ በደንብ በቃ ያልተሰራበት በደንብ ጠንካራ ያልሆነ በደንብ ያልተሰራበት ስራ ከሆነ ተምኔሉ ሰዎች ክሊክ አያደርጉትም። ክሊክ አላደረጉትም ማለት ደግሞ ቪዲዮአችሁ ያን ያህል ቪው አይኖረውም ማለት ነው። ስለዚህ ተምኔላችሁ በጣም ወሳኝ ስለሆነ ቫይራል የሆነ የተምኔል ስትራቴጂ አይታችሁ ዓለም አቀፍ የሆነ ተምኔል ስትራቴጂ ተጠቅማችሁ መስራት ትችላላችሁ። እንግዲህ ብዙ ፌስለስ የሆኑ ዩቲዩብ ቻናሎች አሉ። እነሱን መመልከት ነው ያለባችሁ። ከዚህ በመቀጠል እንግዲህ ቻናላችን ከፈትን፣ ቪዲዮ መስራት ጀመርን። ታዲያ እንዴት ነው ተከፋይ የምንሆነው የሚለው የመጀመሪያው ነገር እዚህ ጋር ነው። ጠንካራና ስትሮንግ ልትሆኑ የሚገባው። ዩቲዩብ ዝም ብሎ አይከፍልም። የራሱ የሆነ ፉልፊል እንድታደርጉ የሚፈልገው ነገር አለ። የመጀመሪያው ልታሟሉት የሚገባው 1000 ሰብስክራይበር እና 4000 ዋች አወር ነው። ከዛ በኋላ እንግዲህ ለሰራችሁት ዓለም አቀፍ ኮንቴንት ዩቲዩብ ለእናንተ መክፈል ይጀምራል ማለት ነው። ስለዚህ 1000 ሰብስክራይበር እና 4000 ዋች አወር ሊሞላችሁ ይገባል ማለት ነው። ይሄ ከደረሳችሁ በኋላ ከዩቲዩብ መከፈት ትችላላችሁ። እንደዚሁም ዲጂታል ፕሮዳክቶችን እያስተዋወቃችሁ አፊሊየት ሊንኮች፣ አድሶች፣ የተለያዩ ነገሮች እየሰራችሁ ዩቲዩብ ላይ ገንዘብ መስራት ትችላላችሁ። እንግዲህ ዓለም አቀፍ ኮንቴንት እስከሆነ ድረስ ቻናላችሁ የምትሰሩትን ማስታወቂያ ደግሞ ዓለም አቀፋዊ ነው ማስታወቂያዎች የሚመጡት። በደንብ ብዙ ኦፖርቹኒቲዎች አሉ ማለት ነው። ሀገር አቀፋዊ ከሚሆን ይልቅ ዓለም አቀፋዊ ማስታወቂያ መስራት ሌላ እድል አላችሁ ማለት ነው። ሌላው ደግሞ ማወቅ ያለባችሁ ወሳኝ ነገር ኤአይ ቻናል ስለከፈታችሁ ብቻ ማጂክ ሆኖ ዝም ብሎ ቫይራል ይወጣል ማለት አይደለም። እነዚህ ሰዎች አሁን ያያችሁ ሰዎች ዝም ብለው ቫይራል አልወጣላቸውም። እነሱ የተከተሉት ስትራቴጂ ይኖራል። ሌላው ደግሞ በጣም ብዙ ስትራግል አድርገውበት ሊሆን ይችላል። ምክንያቱም በአንዴ አይደለም ቫይራል የሚሆነው። 1000 ሰብስክራይብ እና 4000 ዋች አወር እስክታሟሉ ድረስ ስራችሁን በትዕግስት መስራት አለባችሁ። ከዛ በኋላ ሌላ ማስታወቂያ ባይመጣላችሁ እንኳን ከዩቲዩብ የምታገኙ በጣም በቂ ነው ብዬ አስባለሁ። ምክንያቱም ኮንቴንታቸው ዓለም አቀፍ ስለሆነ የሚያዩት ቪወሮች የተለያዩ አሜሪካ ላይ ያሉ፣ እንግሊዝ ላይ ያሉ ብዙ በቃ ዓለም አቀፍ ላይ እስከሆነ ድረስ ቪዲዮችሁ የውጭ ቪው ካገኘ በጣም ዩቲዩብ ብዙ ብር ነው የሚከፍላችሁ፣ ብዙ ዶላር ይከፍላችኋል። ስለዚህ ግን ዋናው የእናንተ ኮንሲስተንሲ፣ እዚህ ጋር መርሳት የሌለባችሁ ነገር የእናንተ ኮንሲስተንሲ፣ ተምኔላችሁን የምትሰሩበት መንገድ፣ ቫይራል ቪዲዮዎችን የምታጠኑበት መንገድ፣ ትሬንዲንግ የሆኑ ቶፒኮችን፣ ዓለም አቀፍ ትሬንዲንግ የሆኑ ቶፒኮችን የምታጠኑበት መንገድ እና የእናንተ ትዕግስት ነው የሚወስነው። ስለዚህ ለ2-3 ወር እነዚህ ነገሮች እያሻሻላችሁ በትዕግስት የምትሰሩ ከሆነ ዩቲዩብ እናንተን የምትፈልጉት ደረጃ ላይ ያደርሳችኋል። ወይ እናንተ ግን ራሳችሁን ሁል ቀን እያሻሻላችሁ 1-2-3 ወር በትዕግስት መጠበቅ አለባችሁ ማለት ነው። ቪዲዮውን እዚህ ድረስ እያያችሁ እስካሁን ይህን ቻናል ሰብስክራይብ ያላደረጋችሁ ሰዎች አሁን ሰብስክራይብ አድርጉ።
በመጨረሻ አሁን ልነግራችሁ የምፈልገው ነገር አሁን ላይ ዩቲዩብ ፌስለስ ቻናል ከጀመራችሁ በእርግጠኝነት ኮንሲስተንሲ ካላችሁ ራሳችሁን ያሻሻላችሁ ከመጣችሁ ቢበዛ እንደው ቢበዛ 6 ወር ዋናው የእናንተ ትዕግስት ነው። ከዛ በኋላ ዩቲዩብ ቻናላችሁ ሞኒታይዝ ይሆናል፣ ዩቲዩብ መክፈል ይጀምራል። ሪል መጀመር የምትፈልጉ ሰዎች ካላችሁ መጀመር እፈልጋለሁ ፓርት 2 ስራ አለኝ በሉ። እንደዚሁም እኔም አወራችኋለሁ። የዚህ ቪዲዮ ፓርት 2 የምትፈልጉ ሰዎች እና ለፌስለስ ቻናል የሚያስፈልጉ ቱሎች ምን ምንድናቸው የሚለውን ማወቅ የምትፈልጉ ከሆነ ራሴ ስክሪን ሪከርድ እያደረግኩ እንደዚሁም ቪዲዮ ጀነሬት እያደረግኩኝ አሳያችኋለሁ። ለፌስለስ የሚሆን ቪዲዮ እንዴት እንደሚሰራ ራሴው እየሰራው አሳያችኋለሁ። ስለዚህ ፓርት 2 የምትፈልጉ ከሆነ ፓርት 2 ብላችሁ ጻፉልኝ። እያንዳንዱን ቱል እና ቪዲዮ ጀነሬት እያደረግኩ አሳያችኋለሁ። ይህን ቻናል ሰብስክራይብ ማድረግ እንዳይረሳ። ገና እጅግ በጣም ብዙ ጠቃሚ የሆኑ ነገሮችን ወደዚህ ቻናል አመጣላችኋለሁ። ቪዲዮን ከወደዳችሁት ላይክ አድርጉ። በሌላ ቪዲዮ እስክንገናኝ መልካም ቆይታ።